ይሄኛውን ዊልቸር እንዴት መጠቀም እንዳለበት ዊልቸር ተጠቃሚው እና በዊልቸር ተጠቃሚው ሰው ዙሪያ ዊልቸር ተጠቃሚውን ሊያግዝ የመጣውን የቤተሰብ አካል ወይም አስታማሚውን በምን አይነት መልኩ መጠቀም አለበት፣ በምን አይነት መልኩ ማገዝ አለበት የምትለዋን ነገር አጭር ነገር እናወራለን። ስለዚህ ለአጠቃቀም እንዲመቻችሁ ዊልቸር ተጠቃሚውንም ሰው ደግሞ በአግባቡ ለማስተናገድ እንዲመቻችሁ የተወሰነ መደማመጥ ይኖርብናል ማለት ነው። ስለዚህ አንድ ዊልቸር ተጠቃሚ የሆነ ሰው ሁለት አይነት ነው የሚሆነው። በራሱ ዊልቸሩን መጠቀም ማንቀሳቀስ የሚችል ሰውና በራሱ ሙሉ ለሙሉ ዊልቸሩን መጠቀም የማይችል ሰው አለ። ያንን ሰው ደግሞ ለይታችሁ እናንተ ስታግዙ ቀድማችሁ ማወቅ ይኖርባችኋል ማለት ነው። ስለዚህ ዊልቸር ተጠቃሚው ሰው ሙሉ ለሙሉ ራሱን ማንቀሳቀስ የሚችል ወይም ዊልቸሩን በራሱ አቅም ሙሉ ለሙሉ መጠቀም የማይችል ከሆነ እናንተ ሁለት ሆናችሁ ያንን ሰው ከዊልቸሩ ወደ ፍራሹ ከፍራሽ ወደ ዊልቸር ወይም ወደ ወንበር ለማንቀሳቀስ ሁለት ሆናችሁ የምትጠቀሙበትን አጠቃቀም አሁን እናያለን ማለት ነው። ሌላኛው ደግሞ ሙሉ ለሙሉ ዊልቸሩን ራሱ መጠቀም የሚችል ሰው ደግሞ አለ። ራሱ መጠቀም የሚችለው ሰው መጀመሪያ ምንድነው የሚያደርገው? ዊልቸሩ ላይ ከመቀመጡ በፊት ዊልቸሩን በተቀመጠበት ሳብ አድርጎ ወደ ራሱ ካስጠጋ በኋላ ዊልቸሩን እንደዚህ ሳብ አድርጎ ወደ ራሱ ካስጠጋ በኋላ እንደዚህ ወደ ራሱ ካስጠጋ በኋላ አስቀድሞ የሚያደርገው ምንድነው? ፍሬኑን እዚች ጋር ይቆልፋል ማለት ነው። ፍሬኑን በተመሳሳይ በሁለቱም በኩል ፍሬኑን ከቆለፈ በኋላ መንቀሳቀስ ቼክ ያደርጋል። ካደረገ በኋላ ደግሞ ይህን አጠቃቀሙን ምንድነው የሚያደርገው? ለራሱ በሚመቸው መልኩ ፍሬኑን መያዙን ካረጋገጠ በኋላ ተነስቶ እዚህ ላይ መቀየር ይችላል ማለት ነው። ዊልቸሩን ራሱ መጠቀም የሚችለው ሰው ስለዚህ ዊልቸሩን ደግሞ ራሱ መጠቀም የማይችለው ሰው ደግሞ እኛ አስታማሚዎቹ ለዊልቸሩ መጠቀም እንዲችል አስቀድመን ፍሬኑን እንደዚህ እናስለቅቅና እናስጠጋለን። በስነ ስርዓት መቆሙን ካረጋገጥን በኋላ ፍሬኑን እንዘረጋለን። ፍሬኑን ካዘረጋን በኋላ ደግሞ ቀጥታ ዊልቸር ተጠቃሚውን ሰው ለማዘጋጀት አስቀድመን ፈቃደኝነቱን እንነግረዋለን። ፈቃደኝነቱን ከነገርነው በኋላ እዚህ ላይ ላረገ ነው ብለን ካሳወቅነው በኋላ ሁለት ሆነን እንመጣና ከጎን ጎን እንደዚህ አንስተን እጅ ለእጅ አያይዘን ቀስ አድርገን እናስቀምጠዋለን ማለት ነው። እሱን በኋላ ወንድሞቼ ያሳዩአቸዋል ማለት ነው። ነገር ግን ራሱ ደግሞ የሚጠቀመው ሰው ደግሞ በአሁኑ መልኩ ቀጥታ ራሱ ላይ ከተቀመጠ በኋላ ለረጅም ጊዜ እንደዚህ ቁጭ ስለሚል እግሩን፣ ወገቡን፣ መቀመጫው አካባቢ የመቁሰል ነገር ይታይበታል። ያ ነገር እንዳይሆን ደግሞ ምን መደረግ ይኖርበታል? እንደዚሁ ራሱን እንደዚህ እያነሳ አየር የተወሰነ ደቂቃ የተወሰነ ሰከንዶች አየር እንዲገባ ለሰውነቱ መስጠት ይኖርበታል ማለት ነው። ምክንያቱም እንደዚህ አየር እንዲያገኝ ማድረግ ከቻለ አየር ሰርኩሌት ያደርጋል በውስጡ። ከዛ እንዳይቆስል ተወሰነ እንትን ይሰጠዋል ማለት ነው። በተቻለ መጠን ደግሞ እግሩን እንደዚሁ ለመሬት እየሰጠ እንደዚህ እየዘረጋ የተወሰነ እዚህ ጅማቱ አካባቢ ተቆራፍዶ እንዳይቀር ማፍታቻ የሆነ እንትን እረፍት ያገኛል ማለት ነው። ስለዚህ በዚህ መልኩ ከተደረገ በኋላ ይሄን ካደረገ በኋላ አንስቶ እግሩን ማስቀመጫው ላይ ከዛ በኋላ ፍሬኑን በምታዩት መልኩ ያስለቅቅና እንቅስቃሴ ይጀምራል ማለት ነው። በዚህ ልክ እንቅስቃሴ ይጀምራል። እንቅስቃሴ ካደረገ በኋላ ደግሞ የሚደርስበትን ቦታ ከደረሰ በኋላ መልሶ ፍሬኑን ሳይዘነጋ ያስይዛል። ከዛ በኋላ ወደ ወንበርም
ወደ ፍራሽም ራሱን ማዞር ይችላል ማለት ነው። ስለዚህ እኔ ወርድና ሌሎች ወንድሞቼ ደግሞ ራሱን ሙሉ ለሙሉ መጠቀም የማይችለውን ሰው እንዴት እንደሚጠቀም እናሳያቸዋለን። በቅደም ተከተል የሸፈንኳችሁ ይጠፋል። አስጠጋው ይሰሩን ትንሽ ከዛ በኋላ ፍሬኑን ወለፍ አንተ ወለፍ። ከዛ ሁለቱም ቦታ መቆለፉን ካረጋገጣችሁ በኋላ ምንድነው የምታረጉት? ይህ ሰው ለሁለት ብድግ ታረጋላችሁ። አስፈቅዳችሁት አሳውቃችሁት ለሁለት ታነሱታላችሁ። ስታነሱ አንዳንድ ሰው እንደዚህ ራሱ ቀጥታ እንደዚህ ብሎ ጎንበስ ብሎ ያነሳል። ይሄ ስህተት ነው። ጎንበስ ብሎ ማንሳት የሚቻለው ቦታ ስላላት አርጎ ማባ ካስፈቀዳችሁት በኋላ ምንድነው የምታረጉት? ጎን ለጎን አንድ ሰው በዚህ አንድ ሰው በዛ በኩል እንደዚህ እጅ ለእጅ ታነሱታላችሁ። እጅ ለእጅ ታነሱና ወንበሩ ታነሱትና እንትኑ ላይ ዊልቸሩ ላይ ታስቀምጡታላችሁ። ስለዚህ ለሰው እንዲገባው አያያዛችሁን ማየት ስላለብን አብዴት ታረጉታላችሁ። በዚህ ልክ ነው የምታረጉት። ይሄ እንዳለ ሆኖ በዚህ ልክ እንደዚህ ሆኖ ማለት ነው። አሁን ወገባችሁ አካባቢ ምናምን ሌላ አይነት ዲስክ መንሸራተት የመሳሰሉ ነገሮችን እንዳይፈጠር ቤተሰብም ላይ ሌላ ተጨማሪ ጉዳት እንዳይደርስ ነው። ምክንያቱም ብዙ ጊዜ በዊልቸር ላይ የሚቀመጡ ሰዎች እንቅስቃሴ ካለመኖሩ የተነሳ ክብደታቸው ይጨምራል። ክብደታቸው በጨመረ ቁጥር ደግሞ ቤተሰብ ከቦታ ቦታ ሊያዘዋውር ወንበር ሊቀይርላቸው ሊያናፍስላቸው ባለመቻሉ ይቸገራል። ያ ነገር እንዳይፈጠር ለሁለት ቀለል ባለመልኩ አያያዛችንን አስተካክለን ልክ እንዳሁኑ እያያዝን እናስቀምጣለን። ማንሳትን መቀየርም ስንፈልግ ደግሞ በተመሳሳይ መልኩ ከአሁኑ እጅ ለእጅ አያይዘን ብድግ አድርገን እንቀይራለን ማለት ነው። አንዳንድ ሰዎች በስተት ማለት ነው ቀጥታ ብቻቸውን ይመጡና ቀጥታ ሰውየውን አንገታቸውን እንደዚህ እጁን ያስይዙና እንደዚህ አድርገው ብድግ ያረጉታል። እስኪ ለማንኛውም ሳምፕል እስኪ ሞክርልኝ። አደራረግ በጭራሽ ይሄ ሰውዬ ወገቡን አይታችሁታል። በቃ መቅረቱ ነው። ስለዚህ እንዲህ አይነት ነገር እንዳይደገም ልክ ለሁለት በተመሳሳይ መልኩ ቀለል ባለ መልኩ ብድግ አድርጎ ቦታ መቀየር ይቻላል ማለት ነው። ስለዚህ እዚህ ጋር የምትገለገሉበት ዊልቸር ደግሞ በሰደቃ የመጣ ነው። ኢክራም እኛ ዞናችን ላይ ክልላችን ላይ የተወሰኑ አካል ጉዳተኞች፣ አረጋውያን መንቀሳቀስ የማይችሉ ወገኖች አሉብን ብለን ጠይቀን ያገኘነው ዊልቸር ነው። የሚሸጥ የሚለወጥ አይደለም። ስለዚህ የምትገለገሉበት በአግባቡ ተገልገሉበት። ከዛ ውጪ ደግሞ ከአገልግሎቱ እንትን ስትሉ ወይም የተሻለ ነገር ስታገኙ ወይም አላህ አፊያ ሲሰጣችሁና በክራንች እንደዚሁም በዱላ መንቀሳቀስ ስትችሉ ይሄንን ለባሱት ወገኖቻችሁ አሳልፋችሁ ስጡ፣ ከገንዘብ ይልቅ ማለት ነው። እንዲህ አይነት ነገሮችን እንድትጠቀሙ ነው እኔ ማስተላለፍ የምፈልገው። ሁላም ቢሆን መጠነኛ እንቅስቃሴ ማድረግ የምትችሉ ሰዎች ክራንች በዊልቸር ላይ መቀመጥ በጀመራችሁ ሰዓት ሰውነታችሁ ይተሳሰራል። ሰውነታችሁ ይተሳሰርና ከነጭራሹ መጠነኛ እንቅስቃሴ ማድረግ የምትችሉትንም ጭምር ይጠፋባችኋል። ለምን? ሰውነቱ ይተሳሰርና ይኮማተርና ስትሬች አያረግም። ያ ከሚሆነው ዊልቸሩን ብዙ አትደግፉት። እየታገላችሁም ቢሆን በዱላ በከዘራ የማትወድቁና አደጋ የማይደርስባችሁ ከሆነ ሰውነታችሁን እያፍታታችሁ ያንን እንቅስቃሴ ለማድረግ ሞክሩ። የተሻለ የሚሆነው እሱ። ለምን? ዊልቸር ላይ ቁጭ ስለሚባል ብዙ ጅማቶቹ ይተሳሰሩና ሰውነት መጨመር አለ፣ ይሄ መጉበጥ አለ፣ መቁሰል አለ። በጣም ብዙ አይነት ችግሮች ተከትለው ይመጣሉ። ከነዛ ለመታደግ ለመጠበቅ ደግሞ ያለው አማራጭ መጠነኛ እንቅስቃሴ በከዘራም በክራንችም እንደዚሁም በእግራችሁም እያደረጋችሁ ያላችሁ ሰዎች ከዊልቸሩ እሱ ነው የሚሻላችሁ። ያንን ምረጡ እና ይህንን ነገር ለማስተላለፍ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደገና ደግሞ
አይታወቅም። ሞትም አለ። ቢሞቱም አሁን ለምሳሌ በአቅራቢያችን እንደዚህ ተጠቃሚ ባይኖር ስልክ ቁጥር ወይም ደግሞ በአካባቢው ሪስፖንሲብል ሰው የሚረከበን ካለ ያንን ብታደርጉልን ስልክ ቁጥር አንዱ እሱ ነው። ሁለተኛ እኔ ሁላችንም ቃል እንግባ በዚህ በኩል ላንሸጥ ምን ላንል ላናስቀምጥ ሌላው እንዲገለገልበት በራሴ ለእናቴ ነው ቃል ገባለሁ። በአላህ ስም ጀዛከላ